በክፍል 7 የስነ ግጥም ትምህርታችን ዛሬ የምንመለከተው ግጥም የመጻፍ ችሎታ እንዴት ማዳበር ይቻላል የሚለውን እያነሳን አብረን እንቆያለን። አዲስ ነገር ሲመጣ ቶሎ እንዲደርሳችሁ ኪነ ጥበብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ ይጠቅመናልና ሐሳብ አስተያየታችሁንም ጻፉልን። መልካም ጊዜ። ግጥም በአንድ ጊዜ ሊኖረን ወይም ደግሞ ሊመጣልን የሚችል ችሎታ አይደለም። ቀስ በቀስ የሚመጣና አንድም በልምድ አንድም በትምህርት አሊያም ደግሞ በተፈጥሮ የሚመጣ ችሎታ ነው። ማንኛውም ሰው ሊጽፎም የሚችል ነገር አይደለም። ቋንቋ ስለተቻለ፣ የእጅ ጽሑፍ ስላማረ፣ እጅ ብዕር መያዝ ስለቻለ ብቻ ግጥም ለመጻፍ አይቻልም። ለዚህም ነው ለመጻፍ የሚነሱ ሰዎች ቢበዛ ከሁለት መስመር በላይ መዝለቅ የማይችሉት። አንዳንዶችም ተስፋ ቆርጠው ይተውታል። ግጥምን ለመጻፍ ከመነሳታችን በፊት ቅድመ ዝግጅቶቻችንን ማጠናቀቅ ግድ ይለናል። ቀድመን ማድረግ ያለብንን መስራት ያለብንን ነገሮች ጥያቄ ውስጥ አስገብተን መልሳቸውን ከመለስን በኋላ ወደ እቅዳችን መግባት እንችላለን። በነገራችን ላይ ግጥም የሚጽፉ ሰዎች ችሎታውን በትምህርት አግኝተውት ሊሆን ይችላል። በልምድና በተፈጥሮም የተገኘ ችሎታ አለ። ግን ደግሞ በትምህርት የተገኘው እጅግ ተመራጭነት ይኖረዋል። በተፈጥሮና በልምድ እንዲሁም በተለያየ መንገድ ችሎታው የሚያዳብሩ ሰዎች ተምረው ማወቅና ግንዛቤ መውሰድ ግዴታቸው ነው። ስለዚህ መማር ወይም ግንዛቤ መውሰድ ግጥም ለመጻፍ አንደኛው ቅድመ ዝግጅት ነው ማለት ነው። በዚህ መማር ውስጥ ግጥምን ስለምንጽፍበት ቋንቋ ማወቅም ያካትታል። ምናልባት የቋንቋውን የአጻጻፍ ስልት ሊሆን ይችላል። የቋንቋውን የአረፍተ ነገር አመሰራረት ህጎች ሊሆን ይችላል። ስርዓተ ነጥቦች፣ ቅኔያዊ ንግግሮች፣ ምዕላድና የቋንቋውን ሳይንስ ወይም ደግሞ ግራመርን ማወቅ ግድ ይለናል። የፊደላት አቀማመጥንም ህግና የተለያዩ በቋንቋ ያሉ ነገሮችን መጥቀስ ይቻላል። እነዚህን አስቀድመን ማወቅ ተገቢ ነው። ሌላው ግጥም ከመጻፋችን በፊት ግጥም ስለሆነ ብቻ አውቀን ለመጻፍ መነሳት የለብንም። የግጥሙን ምንነት፣ የግጥሙን ዓላማ፣ የግጥሙን ግብና እንደዚህ አይነት መሰል ነገሮችን መለየት መልካም ነው። ከቋንቋው በተጨማሪ ደግሞ የግጥሙን ሳይንስ ማወቅ አንደኛው መንገድ ነው። ከርዕስ አመራረጥ ጀምሮ የአጻጻፍ ስልቱን፣ የስርዓተ ነጥቦችን አቀማመጥ፣ የስንኞችን አደራደርና የመሳሰሉትን ከግጥም አኳያ መረዳት ነው። ሌላኛው ግጥምን ለመጻፍ ሐሳቦችን ማመንጨት ተገቢ የሆነው መንገድ ነው። በአእምሯችን ባሰብነው ነገር ዙሪያ የተመረጡ ቃላቶችን በመጠቀም ወይም በመገጣጠም ግጥም ማድረግ ወይም ወደ ግጥም መቀየር፣ ሐሳብን በተሳካ መንገድ በሚያምሩ ቃላት ለማስተላለፍ ሳይረዝም አጭር በሆኑ ቃላትና ቅኔ በሆኑ ቃላት በመጠቀም ያንን በአእምሯችን ያለውን ሐሳብ ወደ ግጥም ቀይሮ ማስተላለፍ ይቻላል። ይህንን ለማድረግ ደግሞ እጅግ ማብሰልሰል ጠቃሚ ነው። ሌላኛው ግጥም የሚጽፉ ሰዎች ከችኩልነት ባህሪ ራሳቸውን መቆጠብ አለባቸው። ችኩል ከሆኑ ግን የጻፉት ግጥም እንኳን አድማጩ ለጻፊውም ላይገባው ይችላል። ምክንያቱም ግጥሙን የጻፈውን ሰው ስለ ግጥሙ ማለቅ ብቻ ነው የሚጨነቀው። ከመቸኮሉ የተነሳ ለቃላት ምርጫ ቦታ ላይሰጥ ይችላል። አሰልቺ የሆኑ ቃላቶችን ሊጠቀም ይችላል። በሚጽፈው ነገር ላይ ለምሳሌ ስለ ታሪክ ቢሆን ያንን ታሪክ በተገቢው መንገድ አይጽፍም። ምናልባት ሳይገልጸው የመዝለል ባህሪ ይኖራል። በቀላሉ ቃላትን መጥኖ መግለጽ ሲገባው ሳይገልጽ ታሪኩን የማለፍ አይነት ገጠመኝ ይገጥመዋል። ስለዚህ ችኩልነት ከውስጣችን ሊወገድ የሚገባ ነገር ነው። ግጥም ለመጻፍ ጠቃሚ ከሆነው ሌላኛው መንገድ እይታችንን ማስፋት ነው። እንደዚህ ሲል ለመጻፍ የፈለገውን ነገር በምንና በየትኛው እይታ ነው የምንጽፈው የሚለውን ነገር ማጤን እንዳለብን ሲያስረዳን ነው። ለምሳሌ ስለ ጉልቻ የሚጽፍ ሰው ጉልቻን በጉልቻነቱ ብቻ ተመልክቶ ላይ ጽፎ ይችላል። ጉልቻን እንዲጠነክር ያደረጋት እሳቱ ነው። ያንን እሳት ወደ ሰው ሕይወት አምጥቶ መከራ ሰዎችን ተስፋ ማስቆረጥ ብቻ ሳይሆን እንደሚያጠነክርና ሶስት ጉልቻዎችን በአንድ ላይ መቆማቸውን ስለ ህብረት ጠቃሚ እንደሆነ ሊገልጽ ይችላል። ይሁን እንጂ ሰዎች ጽሑፋቸውን የሚጽፉበት መንገድ የተለያየ ሊሆን ይችላል። ለምሳሌ በአንድ መኪና ውስጥ የሚጓዙ ሁለት ሰዎች ግጥም ጻፉ ቢባል ሁለቱም የራሳቸው የሆነ መንገድ ሊኖራቸው ይችላል። አንደኛው ሰው ስለ መኪና፣ ስለ ሞተሩ፣ ስለ መሪው፣ ስለ ሹፌሩና በመኪና ላይ ሆኖ መጓዝ ደስ እንደሚል ወይም ደግሞ ደስ እንደማይል ሊጽፍ ይችላል። ሁለተኛው ግለሰብ ደግሞ ምናልባት ያንን በመኪና ውስጥ ሆኖ መጓዙን ወደ ሰው ሕይወት ሊያመጣው ይችላል። ከውጪ የሚታዩትን ተራሮች፣ ሜዳውን ምናልባት በሜዳ ብቻ ላይ መስለው ይችላል። በውጣ ውረድና ባሳለፍነው የሕይወት ጉዞ ሊመስለውም ይችላል። ሹፌሩን እንደ ጓደኛ፣ እንደ ሃይማኖት አባት፣ እንደ ሀገር መሪ ሊመስለውና ሐሳቡን ሊገልጽበት ይችላል። ማፍቀር ማለት ስቃይ ነው ብሎ ሐሳቡን የሚጽፍ ሰው ይኖራል። በተቃራኒው ደግሞ ማፍቀር ደስታ ነው ብሎ የሚጽፍም ሰው አለ። እናም ዋናው ነገር እይታችንን ማስፋትና ነገሮችን የምንመለከትበት መንገድ ነው። ይሄ የሚሆነው የምንጽፈውን ነገር ስናውቅና
ማሰላሰል ስንችል ነው። ስለዚህ እንደዚህ አይነት ግጥሞችን ለመጻፍ እይታችንን አስፍተን በምንጽፈው ነገር ላይ አትኩረን ግጥማችንን ለመጻፍ እንችላለን። ግጥም ለመጻፍ የረጅም ጊዜ ልምድ ሊኖረን ይገባል። የተዋጣለት ግጥም ለመጻፍ ብዙ መለማመድ፣ ብዙ መጻፍ፣ ብዙ ማንበብ የረጅም ጊዜ ልምድን ሊያዳብርልን ይችላል። የተለያዩ የዕለት ተዕለት ኑሯችን ውስጥ ማለፍ አለብን። ሀዘን ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ደስታ ሊሆን ይችላል። በእነዚህ ውስጥ ማለፍ ያለፍንበትን ገጠመኝ ወደ ግጥም መቀየር እንችላለን። እዚህ ጋር ግን ግዴታ ማፍቀር የለብንም። ግዴታ ጠላት መሆን የለብንም። የምናያቸው ነገሮች ራሱ በቂ ናቸው። የምንሰማቸው ነገሮች ራሱ በቂ ናቸው። የምንጽፍለትን ማህበረሰብ ባህሉን፣ ቋንቋውን፣ የዕለት ኑሮውን፣ የአኗኗር ዘይቤውን፣ እምነቱን ልናውቅለት ይገባል። ይህ ካልሆነ ግን ለመጻፍ ብንነሳና ብንጽፍ የምናተርፈው ነቀፌታ ብቻ ነው። ስለዚህ ግጥምን ለመጻፍ ስንነሳ እነዚህንና ሌሎችንም አውቀን ተገንዝበን መሆን አለበት። እነዚህ ሁሉ የሚወስነው ግን ዋናው ነገር ፍላጎት ነው። ፍላጎት ሲኖረን ነው ያሰብነው የሚሳካው። ፍላጎት ሲኖረን ነው ሐሳቦች የሚመጡት። ፍላጎት ሲኖረን ነው ውስጣችን የሚፈቅደው። እናም ፍላጎት ዋናው ነገር ነው። እነዛ ቃላትን መምረጥ፣ ቋንቋውን ማወቅ፣ እይታን ማዳበር ስንላቸው የነበሩትን ሁሉ የሚመጡት ፍላጎት ሲኖረን ነው። ስለዚህ ዋናውና ወሳኙ ነገር ፍላጎት ነው። ውስጣችንን ማስፈቀድ አለብን። የታሪክ መጽሐፍቶችንም ማንበብ አለብን። ታሪክን ማወቅ አለብን። ይሄ ታሪክን ከማበላሸትና ጥላሸት ከመቀባት ይታደገናል።